ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ሐምሌ 15 ቀን 2011 ዓ.ም ጤና ይስጥልኝ አድማጮች እንደምናመሻችሁ። ቦን ከተማ ከሚገኘው የዶች ቨለ የቀጥታው ስቱዲዮ የዕለተ ሰኞ ስርጭታችን አሁን ጀመረ። ለአንድ ሰዓት አብራችሁን ቆዩ። ለቀዳሚው የዓለም ዜናዎች ጥንቅር ሂሉት መለሰ፣ ለመስተንግዶ ሸዋዬ ለገሰ በስቱዲዮ እንገኛለን። ካለፈው ሐሙስ አንስቶ ግጭት ከጠናበት የሲዳማ ዞን በርካታ ነዋሪዎች መፈናቀላቸው፣ የአብያተ ክርስቲያን ቃጠሎ በሀገረ ሰላም፣ ፕሬዝደንቱን በሞት ያጣው የአማራ ክልል የአዲስ ፕሬዝደንቱን ሹመት ዛሬ ማጽደቁ፣ በትግራይ ክልል ሰላምን ለማረጋገጥ ያለመ ቴሌቶን በአንድ ቀን 500 ሚሊዮን ብር ቃል መገባቱ፣ ኢትዮጵያ ውስጥ በኤችአይቪ ተዋሲ የሚያዙ ሰዎች ቁጥር ጨምሯል መባሉን የሚመለከቱ ዘገባዎች በዜና መጽሔት ተካተዋል። የዕለቱ የማህደረ ዜና ጥንቅር ካለፈው ሐሙስ ጀምሮ በሲዳማ ምን ተፈጠረ ሲል ዛሬን ጨምሮ ያለፉትን ቀናት ሁኔታ ይዳስሳል። አድማጮች ዛሬ ማህደረ ዜናን እንዲሁም ሰፋ ያሉ የሲዳማን ወቅታዊ ሁኔታ የሚመለከቱ ዘገባዎች በመካተታቸው የስፖርት መሰናዶ እንደማይኖረን ከወዲሁ በመግለጽ የምንገኝባቸውን የሞገድ መስመሮች ላስታውሳችሁ። በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ፣ በሳተላይት ደግሞ በአረብ ሳት በበድር 4 በ11996 ሜጋ ሄርዝ DW A2 26 ዲግሪ ኢስት ሆሪዞንታል እንዲሁም በናይል ሳት 217 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DW A2 ላይ ፈልጉን። በኢንተርኔትም ከድረገጻችን ወይም DW Amharic በተባለው አፕሊኬሽን በተንቀሳቃሽ ስልክ እና ታብሌትም ማዳመጥ ይቻላል። DW Amharic ብላችሁ በፌስቡክም ብትፈልጉን የቀጥታ ስርጭታችን በዚሁ ሰዓት ይተላለፋል። አዲስ አበባ ላይም በኢትዮ FM 107.8 አሁን ስርጭታችን በቀጥታ ይደመጣል። ተከታተሉ፣ አስተያየታችሁንም ላኩልን። አሁን ወደ ዓለም ዜናው ልውሰዳችሁ። ሂሩት ተዘጋጅታለች። መልካም ቆይታ። የዲደብሊው ዜና ጤና ይስጥልኝ አድማጮቻችን። በመጀመሪያም ዋና ዋና ርዕሶቹ። በደቡብ ክልል ካለፈው ሐሙስ አንስቶ በተከሰቱ ግጭቶች የሞቱት ሰዎች ቁጥር ወደ 60 መጠጋቱን የሲዳማ አርነት ንቅናቄ ሲአን አስታወቀ። ፓርቲው በግጭቶቹ ከቆሰሉት መካከል የሞቱ በመኖራቸው የሟቾች ቁጥር መጨመሩን ገልጿል። ዛሬ ሶማሊያ ዋና ከተማ መቅዲሾ ውስጥ በቦምብ ፍንዳታ 17 ሰዎች ተገደሉ፣ 28 ቆሰሉ። አሸባብ ኃላፊነቱን በወሰደበት በከባዱ ፍንዳታ በአካባቢው የነበሩ ሕንፃዎችም ጉዳት እንደደረሰባቸው የአይን ምስክሮች ተናግረዋል። የኬንያ የገንዘብ ሚኒስትር ሄንሪ ሮቲች ከውሃ ግድብ ግንባታ ጋር የተያያዘ በተባለ የሙስና ወንጀል ተከሰው ዛሬ ታሰሩ። ከሚኒስትሩ ሌላ ምክትላቸውን ጨምሮ ስራውን የሚቆጣጠረው የኢጣሊያ ኩባንያ ኃላፊና ሌሎች 27 ሰዎች እንደሚከሰሱም ተነግሯል። ዜናው በዝርዝር። በደቡብ ክልል ካለፈው ሐሙስ አንስቶ በተከሰተ ተቃውሞ ግጭትና ሁከት የሞቱ ሰዎች ቁጥር ወደ 60 መጠጋቱን ተቃዋሚው የሲዳማ አርነት ንቅናቄ ሲአን አስታወቀ። የሲአን ዋና ጸሐፊ አቶ ለገሰ ላንቃሞ ዛሬ ለዶች ቨለ እንደተናገሩት በይርጋለም፣ አለታ ወንዶና ለኩ ከተሞች እንደዚሁም ከሁላ፣ ሀገረ ሰላምና ማልጋ ወረዳዎች ባሰባሰቧቸው መረጃዎች የሟቾቹ ቁጥር ቀድሞ ከነበረው አሻቅቧል። ዛሬ ወደ ማልጋ ወረዳ መጓዛቸውን የተናገሩት ዋና ጸሐፊው ከቀናት በፊት የወረዳው ነዋሪዎች ከመከላከያና ከልዩ ኃይል ጋር በተጋጩበት ወቅት ከቆሰሉት መካከል የተወሰኑት በመሞታቸው በዚያ የነበረው የሟቾች ቁጥርም ጨምሯል። በማልጋ ወረዳ በጸጥታ ኃይሉና በህዝቡ መካከል በተፈጠረ ግጭት የሞቱት ቁጥር 14 እንደነበረ የተናገሩት አቶ ለገሰ ከቆሰሉት ውስጥ 4 ተጨማሪ ሰዎች በመሞታቸው የሟቾች ቁጥር 18 መድረሱን አስረድተዋል። በሌሎች ከተሞችም ተመሳሳይ ሁኔታ መኖሩንም ገልጸዋል። ማልጋ ዛሬ የርኩት እንግዲህ ቀብር ነበርና የቆሰሉ ሰዎች ነበሩ። በእለቱ ያልሞቱ እነዛም የቆሰሉትም ሞተዋል። በዛ ቀብር ላይ ነበርኩ።
ይርጋለምም 5 ነበር የሞተው። አለታ ወንዶ ላይ 1 ሞቷል። ለኩ ላይ 5 ሞቷል። በአጠቃላይ ከሀገር ሰላሙ ጋር ወደ 60 የተጠጋ ነው። ዛሬ የተቀበረው በፊት ከቆሰሉት ውስጥ 3 ነበሩ። ከሰዎች ጠይቀ የተረዳሁት ምንድነው ከሞቱት ውጪ ማለት ነው 5 ሰውም ቆስሎ ሌላ እንዳሉ ነው የሚነግሩን። በማልጋ ወረዳ በተከሰተው ግጭት ህዝቡ መደናገጡን የተናገሩት አቶ ለገሰ ባለስልጣናት ህዝቡን የማረጋጋት ስራ በማከናወን ላይ ናቸው ብለዋል። ሲአን በሲዳማ ባለው አጠቃላይ ሁኔታ ላይ ነገ በሐዋሳ መግለጫ እንደሚሰጥም አቶ ለገሰ ጨምረው ገልጸዋል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሲዳማ ዞን በተከሰተው ግጭት የተፈናቀሉ ከ400 በላይ ነዋሪዎች ወደ ኦሮሚያ ክልል ምስራቅ ጉጂ ዞን ቦሬ ከተማ መሰደዳቸውን ተፈናቃዮችና የአካባቢው ባለስልጣናት ገለጹ። በሲዳማ ዞን ሁላ ወረዳ ከሚገኙት ጭሮ፣ ዶላን፣ ጨልቤና ጋኛሬ ከተባሉት የገጠር ቀበሌዎች ተፈናቅለው ወደ ከተማው የገቡት እነዚሁ ተፈናቃዮች በአንድ ቤተ እምነት ቅጥር ግቢ ውስጥ ተጠልለው እንደሚገኙ የቤተ እምነቱ አስተዳዳሪዎች ገልጸዋል። በመንደራቸው የተፈጸመ ጥቃት ብሔርን መሰረት ያደረገ ነው የሚሉት ተፈናቃዮቹ ቤቶቻቸው እንደተቃጠሉባቸውና ንብረታቸውም እንደተዘረፈ ተናግረዋል። ጥቃት ፈጻሚዎቹም በሌላ አካላት የተላኩና የተደራጁ ወጣቶች ናቸው ሲሉ ተናግረዋል። በተፈጸመባቸው ጥቃት በርካታ ነዋሪዎች ለሞት መዳረጋቸውን የገለጹት ተፈናቃዮቹ መውጫ መንገድ አጥተው የቀሩ ብዙዎች መሆናቸውን እንደተናገሩም የሐዋሳው ወኪላችን ሸዋንግዛው ወጋየው ዘግቧል። በአማራ ክልል የሚነሱ የወሰንና የማንነት ጥያቄዎችን ከሚመለከታቸው አካላት ጋር ለመፍታት ዝግጁ መሆናቸውን አዲሱ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ አስታወቁ። አቶ ተመስገን የአማራ ክልል ምክር ቤት 13ኛ መደበኛ ጉባኤ የርዕሰ መስተዳድርነት ሹመታቸውን ዛሬ ካጸደቀላቸውና ቃለ መሐላ ከፈጸሙም በኋላ ባሰሙት ንግግር የሕዝብን ጥያቄ ለመመለስ ደግሞ የሕግ የበላይነትን ማስፈን ወሳኝ መሆኑን ጠቅሰው ለዚህም ቅድሚያ ትኩረት እንደሚሰጥም አስታውቀዋል። ከህልውናችን ምሰሶ የኑሯችን ዋስትና የሆነውን ሰላማችንን በማስጠበቅ የኢኮኖሚ እድገታችንን ቀጣይነት ለማሳካትና የህዝቦቻችንንም ተጠቃሚነት ለማረጋገጥ የህግ የበላይነትን ማስፈን ለነገ የማንለው ተቀዳሚ አጀንዳችን ይሆናል። ለዚህ የክልላችን መንግስት የጸጥታ ኃይሎችን አቅም ከመገንባት ጎን ለጎን መላውን የክልላችን ህዝብ ተሳትፎ ለማሳደግ ለተልዕኮ የሚመጥን አመራር ለመስጠት ከመቼውም ጊዜ በላይ ቁርጠኛ መሆናችንን ላረጋግጥላችሁ እወዳለሁ። አዲሱ ርዕሰ መስተዳድር አንድነታችንንና ሰላማችንን ለአደጋ አጋልጧል ያሉትን የተዛባ የፖለቲካ አስተምህሮን የማስተካከልና በክልሉ ህዝብ ላይ ይሰራል ያሉትን የፖለቲካ ሴራ ለማስወገድም ከህዝቡ ጋር በቅንጅት ይሰራል ብለዋል። የአማራ ክልል ገዢ ፓርቲ የአማራ ዴሞክራሲያዊ ፓርቲ በምህጻሩ አዴፓ በሰኔ 15 ቀን 2011 ዓ.ም ግድያ ህይወታቸው ያለፈውን የቀድሞ ርዕሰ መስተዳድር ዶክተር አምባቸው መኮንንን እንዲተኩ አቶ ተመስገን ጥሩነህን ማጨቱን ያስታወቀው የዛሬ ሳምንት ነበረ። ይህ ዶይቼ ቬለ DW ነው። ዛሬ ሶማሊያ ዋና ከተማ መቅዲሾ ውስጥ በመኪና የተጠመደ ቦምብ ፈንድቶ 17 ሰዎች ተገደሉ፣ በርካቶች ደግሞ ቆሰሉ። ወደ ከተማይቱ ዓለም አቀፍ አውሮፕላን ማረፊያ በሚወስደው አውራ ጎዳና ላይ በሚገኝ አንድ የጸጥታ መቆጣጠሪያ ኬላ አቅራቢያ ቦምቡ ሲፈነዳ የሚያስተጋባ ከፍተኛ ድምጽ መሰማቱንና ጥቁር ጢስም ወደ ሰማይ መንቦልቦሉ ተዘግቧል። በከባዱ ፍንዳታ በአካባቢው የነበሩ ህንፃዎችም ጉዳት እንደደረሰባቸው የአይን ምስክሮች ተናግረዋል። በአደጋው የሞቱት 17 ሰዎች አስከሬንና ጉዳት የደረሰባቸው ሌሎች 28 ሰዎችም ወደ ሆስፒታል ተወስደዋል። እንደ አይን ምስክሮቹ ከሟቾቹ መካከል ኬላው ላይ ሲጠብቁ የነበሩ ቢያንስ 2 የመንግስት ጸጥታ አስከባሪዎች ይገኙበታል። ቦምቡ ባስከተለው መናወጽ መደፋቷን የተናገረችው ሱአዶ አሊ የተባለች የአይን ምስክር 10 ያህል ሰዎች መሬት ላይ ወድቀው መመልከቷን ገልጻለች። ከመካከላቸውም መንቀሳቀስ አቅቷቸው እርዳታ የሚማጸኑም ነበሩበት ብላለች። ለጥቃቱ ኃላፊነቱን የወሰደው አሸባብ ጥቃቱ በመኪና ውስጥ በታጨቁ ፈንጂዎች መፈጸሙን አስታውቋል። ከአንድ ሳምንት በፊት አሸባብ በደቡባዊ ሶማሊያው የወደብ ከተማ ኪስማዩ ውስጥ በሚገኘው መዲና በተባለው ሆቴል በፈጸመው ጥቃት 26 ሰዎች መገደላቸውና 56 ደግሞ መቁሰላቸው ይታወሳል።
የኬንያ የገንዘብ ሚኒስትር ሄነሪ ሮቲች በሙስና ተጠርጥረው ዛሬ ታሰሩ። ሚኒስትሩ የታሰሩት ከሁለት የውሃ ግድቦች ግንባታ ጋር በተያያዘ ተፈጽሟል በተባለ የሙስና ወንጀል መሆኑ ተዘግቧል። ለሮቲች ክስ መነሻው ፖሊስ ሲኤምሲ ዲ ራቬና በተባለው የኢጣሊያን ኩባንያ ቁጥጥር ለሚካሄድበት ለግድቡ ፕሮጀክት የሚውል ገንዘብ አለ አግባብ ጥቅም ላይ ውሏል መባሉ ላይ ያካሄደው ምርመራ ነው። ሮቲች ባለፈው መጋቢት ለአንድ ጋዜጣ በሰጡት አስተያየት ክሱን አስተባብለው ነበረ። ኩባንያውም ክሱን አልተቀበለም። የኬንያ አቃቤ ሕግ የበላይ እንደተናገሩት ሮቲችና ተባባሪዎቻቸው ከመመሳጠር አንስቶ እስከ ማጭበርበርና የፋይናንስ ስነ ምግባር ጉድለት በሚደርሱ 8 የወንጀል ጭብጦች ነው የተከሰሱት። እንደ ኃላፊው ሚኒስትሩና ሌሎች በጉዳዩ የተጠረጠሩ ባለስልጣናት በአስቸኳይ የስራ መልቀቂያ ማስገባት ይኖርባቸዋል። ሮቲች የታሰሩት ክሱ ይፋ ከተደረገ በኋላ ብዙም ሳይቆይ ነው። ከሚኒስትሩ ጋር የጣሊያን ኩባንያ ኃላፊና ምክትላቸውን ጨምሮ ሌሎች 27 ሰዎች እንደሚከሰሱም ተነግሯል። ለሁለቱ ግድቦች ግንባታ የ46 ቢሊዮን ሺሊንግ ወይም $446 ሚሊዮን በጀት ነበር የተያዘላቸው። ሆኖም የገንዘብ ሚኒስቴር ከዛ በላይ መበደሩ ነው የተዘገበው። ኢራን ለአሜሪካን ማዕከላዊ የስለላ ድርጅት ሲአይኤ ይሰራሉ ያለቻቸውን 17 ሰዎች መያዟን ዛሬ አስታወቀች። ኢራን እንዳለችው ከመካከላቸው የተወሰኑት ሞት ተፈርዶባቸዋል። የኢራን መንግስታዊ ቴሌቪዥን ጣቢያ ከተጠረጠሩት ሰላዮች ጋር ግንኙነት ነበራቸው ያላቸውን የሲአይኤ መኮንኖችንም ምስል አሳይቷል። የኢራን የስለላ ሚኒስቴር መስሪያ ቤት እንዳለው ሰላይ የተባሉት 17ቱ የታሰሩት ከጎርጎሮሳዊው መጋቢት 2019 በፊት በነበሩት 12 ወራት ውስጥ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ግን መግለጫውን ፍጹም ሐሰት ሲሉ አጣጥለውታል። ትራምፕ በትዊተር ገጻቸው ባስተላለፉት መልእክት መግለጫውን ተጨማሪ ውሸቶችና ፕሮፓጋንዳ ብለውታል። ኢራን ስለ ሰዎቹ መታሰር መግለጫ የሰጠችው ብሪታንያ በኢራን ስለተያዘባት ነዳጅ ጫኝ መርከቧ መግለጫ ለመስጠት በተዘጋጀችበት ወቅት ላይ ነው። የሀገሪቱ ጠቅላይ ሚኒስትር ቴሬሳ ሜይ ባለፈው አርብ የኢራን ኮማንዶዎች በሆርሙዝ ሰርጥ ላይ ስለያዟት የብሪታንያ መርከብ በሚሰጡት ምላሽ ላይ ከመንግስታቸው አባላት ጋር አስቸኳይ ስብሰባ ሲያካሂዱ ነበረ። ይህ ዶይቼ ቬለ ዲደብሊው ነው። ከዶይቼ ቬለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹን በድጋሚ። በደቡብ ክልል ካለፈው ሐሙስ አንስቶ በተከሰቱ ግጭቶች የሞቱት ሰዎች ቁጥር ወደ 60 መጠጋቱን የሲዳማ አርነት ንቅናቄ ሲአን አስታወቀ። ፓርቲው በግጭቶቹ ከቆሰሉት መካከል የሞቱ በመኖራቸው የሟቾች ቁጥር መጨመሩን ገልጿል። ዛሬ ሶማሊያ ዋና ከተማ መቀድሾ ውስጥ በቦምብ ፍንዳታ 17 ሰዎች ተገደሉ፣ 28 ቆሰሉ። አሸባብ ኃላፊነቱን በወሰደበት በከባዱ ፍንዳታ በአካባቢው የነበሩ ህንፃዎችም ጉዳት እንደደረሰባቸው የአይን ምስክሮች ተናግረዋል። የኬንያ የገንዘብ ሚኒስትር ሄነሪ ሮቲች ከውሃ ግድብ ግንባታ ጋር የተያያዘ በተባለ የሙስና ወንጀል ዛሬ ታሰሩ። ከሚኒስትሩ ሌላ ምክትላቸውን ጨምሮ ስራውን የሚቆጣጠረው የኢጣሊያ ኩባንያ ኃላፊና ሌሎች 27 ሰዎች እንደሚከሰሱም ተነግሯል። ዜናው በዚሁ አበቃ።